ቪዲዮ ደግሞ ምንም ሰው ኢንቫይት ማድረግ ሳይጠበቅባችሁ ወደዚህ ዌብሳይት ምንም ሰው ኢንቫይት ሳታደርጉ አሪፍ ገንዘብ ልትሰሩበት የምትችሉት ምርጥ ዌብሳይት ይዤላችሁ መጥቻለሁ ማለት ነው። ይህ ዌብሳይትም በጣም አሪፍ ነው። የሚከፍላችሁ በብዙ አይነት መንገድ ነው ማለት ነው። ጌም በመጫወት እዚህ ጋር እንደምታዩት ጌም በመጫወት ሰርቬይ በመስራት ታስክ በመስራት እንዲሁም ኦፈር በመስራት ጌሞችን በመጫወት በጣም አሪፍ የሚከፍላችሁ ምርጥ ዌብሳይት ነው ማለት ነው። ይሄን ዌብሳይት ብዙዎቻችሁ አልጀመራችሁትም፣ ግን በጣም ምርጥ ዌብሳይት ነው ማለት ነው። እዚህ ጋር እንደምታዩት እኔ ታስክ በመስራት ብቻ ራሱ በጣም አሪፍ አግኝቻለሁ ማለት ነው። ዋሌት ላይ እንደምታዩት $1 ከ4 ሳንቲም ሰርቻለሁ ማለት ነው። ይሄንም የጀመርኩት ዛሬ ነው ማለት ነው። በዛሬ ብቻ ነው ልሰራ የቻልኩት። እዚህ ጋር እንደምታዩት ታስክ የሚለውን አንድ ጊዜ ስነካው ብቻ ትንሽ እንጠብቀውና ታስክ ላይ ብቻ ራሱ የመጣልኝን ስራ በደንብ አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት ለኔ 195 ታስክ መጥቶልኛል ማለት ነው። ይሄው እዚህ ጋር የምታያችሁ ከሆነ በደንብ 195 ታስክ መጥቶልኛል ማለት ነው። ይሄ 195 ታስክ እኔ ማጠናቀቅ ከሆነ ወደ $45 አካባቢ አገኛለሁ ማለት ነው። እናም ይሄ በጣም ምርጥ ፕላትፎርም ነው። እዚህ ፕላትፎርም ላይ ታስክ መስራት ብቻ ነው። ምንም ሰው መጋበዝ የሚያስፈልጋችሁ ነገር የለም። እዚህ ጋር በደንብ ወጥራችሁ ሰር ከሆነ በጣም አሪፍ ነገር ታገኛላችሁ። እዚህ ጋር እንደምታዩት ፒሊንግ የሚላለ ቀደም የሰራሁት ነው። ስራውን በጣም ቀላል ነው። እዚህ ጋር እንደምታዩት ይሄን ዌብሳይት ክሬት ማድረግ መግባት ነው። ገብታችሁ ቻናል አካውንት ክሬት ማድረግ ነው። እዚህ ጋር እንደምታዩት እንደዚሁ እዚህ ዌብሳይት ላይ ገብታችሁ እንትን ማድረግ ነው ማለት ነው፣ መክፈት ነው። እዚህ ጋር ደግሞ የፌስቡክ ፔጃቸውን ገብታችሁ የፖስቱን ፖስት ላይክ የምታደርጉ ከሆነ $0.020 ይሰጣችኋል ማለት ነው። በጣም አሪፍ ነው። እዚህ ጋር ከፍ ስታዩት እንደዚሁ ቴሌግራም ቻናል ጆይን ማድረግ፣ ፌስቡክ ቻናል ጆይን ማድረግ እንዲሁም ኢንስታግራም የተለያዩ ነገሮች አሉ ማለት ነው። ከፍ ስታደርጉት እንደዚሁም ደግሞ በዘር አካውንት መክፈት። እዚህ ጋር ደግሞ እንደምታዩት ቪው ኮይን ይባላል ማለት ነው። የዚህን አካውንት የምከፍቱ ከሆነ እሱ በሚያሳያችሁ ስቴፕ መሰረት የምከፍቱ ከሆነ $4.5 ይሰጣችኋል ማለት ነው። እንደዚህ ነው። በጣም አሪፍ አሉ። እነዚህን የምትሰሩ ከሆነ በአንዴው በደንብ ትሰራላችሁ ማለት ነው። እዚህ ጋር እንደምታዩት ይሄው ሬጂስተር የምታደርጉ ከሆነ ይሄን አፕሊኬሽን በዘር አፕሊኬሽን ነው። እዚህ ጋር በጣም አሪፍ ይሰጣችኋል ማለት ነው። እዚህ ጋር ብዙ ታስክ አለ። ይሄው ሚፓስም አለ። የተለያዩ እነዚህ ታስኮችን በመስራት በጣም አሪፍ ማግኘት ትችላላችሁ ማለት ነው። እኔ እንደዚህ እንደምታዩት አንዱን መርጬ ልስራና ላሳያችሁ። እዚህ ጋር እንደምታዩት ዳይሬክት ላሳያችሁ። እዚህ ጋር ቪው የምትለውን ክሊክ እናደርጋታለን። ቪው የምትለውን ክሊክ አድርገናት በኋላ ከፍ እናደርግና ስታርት ቻምፒዮን የሚለውን ክሊክ እናደርገዋለን። ከላይ እቺ ሊንክ አለች፣ እሷን ክሊክ ታደርጓታላችሁ። እሱን ክሊክ እንዳደረጋችሁት እንደዚህ ወደ ቻናሉ ወስዳችኋል። ቻናሉን ጆይን ታደርጉና ስክሪንሾት ታነሱታላችሁ። ስክሪንሾት ካነሳችሁት በኋላ ይሄው ትሄዱና እዚህ ጋር ብሮዝ ኢሜጅ የሚላል እሱን ክሊክ እናደርገዋለን። ያነሳነውን ፎቶ እናስገባዋለን ማለት ነው። እንደዚህ ካስገባልን በኋላ ከስር ሰሚት አፕሮቫል የምትላለች እሷን ክሊክ እናደርጋታለን። እዚህ ጋር እንደምታዩት ሰክሰስፉል ሰሚትድ ብሎና ስለዚህ እንመለሳለን። እዚህ ጋር አሁን ስለሰራና ይሄን ታስክ ሪቪው ያድርጉትና ቶሎ ያስገቡልናል ማለት ነው። እዚህ ጋር ቀደም እንደምታዩት 1.30 ነበር፣ አሁን 7 ጨምሮልናል ማለት ነው። ስለዚህ ይሄ ፒንቲንግ እያለ ነው። ትንሽ ሪቪው ካደረጉት በኋላ ከ1 ሰዓት ከ2 ሰዓት በኋላ ቶሎ ይገባላችኋል ማለት ነው። እንደዚህ ቻናሎችን ጆይን የምታደርጉ ከሆነ በጣም ያቆይባችሁም። እነዚህ አፕሊኬሽኖችን ዳውንሎድ የምታደርጓቸው ከሆነ ግን ትንሽ ጊዜ ሊወስድባችሁ ይችላል። አሁን ደግሞ እንዴት ነው ዊዝድሮ የምናደርገው፣ ዊዝድሮ አማራጮች እንዴት ነው የሚለውን ላሳያችሁ። በመጀመሪያ ግን ዊዝድሮ አማራጭን ከመመልከታችን በፊት ይሄ ታስክ እንዴት ነው ይመጣል? ቀጥታ እንደገባችሁ ታስኩ ይመጣላችሁ። ምክንያቱም ፕሮፋይላችሁን ሴቲንግ አስተካክላችሁ መጨረስ አለባችሁ። ያን ሴቲንግ ካላስተካከላችሁ ታስክ የሚለውን ስነኩት ኤረር ነው የሚላችሁ፣ ምንም ታስክ አያመጣላችሁ ማለት ነው። እንደዚህ ሙሉ ታስኩን እንዲያመጣላችሁ ምን ታደርጋላችሁ መሰላችሁ? ከላይ እዚች ጋር እንደምታዩት እቺ 3 ሰረዟን ከላይ ተነኳታላችሁ። እቺ ከላይ ያለችውን እቺን 3 ሰረዟን ክሊክ እናደርጋታለን። እሷን ክሊክ አድርገናት በኋላ ወደ መጨረሻው ትሄዱና ሴቲንግ የምትላለች እዚህ ጋር ሴቲንግ የምትለውን ክሊክ አድርገን ሁሉ ነገር መሙላት አለብን። ይሄው ክሊክ እናደርገዋለን። ክሊክ ካደረግነው በኋላ እዚህ ጋር ፕሮፋይል የምትላለች እዚህ ጋር ፕሮፋይል የምትለው በስነ ስርዓት መሙላት አለባችሁ። ሁሉ ነገር መሙላት አለባችሁ። ወደ ፕሮፋይል እንመልስና እዚህ ጋር
መጀመሪያው ላይ ስማችሁን የአባታችሁን ስም የተወለዳችሁበትን ዓመተ ምህረት በወጮች በስነ ስርዓት ትሞላላችሁ። ጾታችሁን ፖስታ ኮድ ችግር የለም የኢትዮጵያን 00400 ብላችሁ መሙላት ትችላላችሁ። ካንትሪ ኢትዮጵያ፣ ስቴት ደግሞ አዲስ አበባ ትሉታላችሁ ማለት ነው። ከዛ በኋላ ይሄን ካስተካከላችሁ በኋላ ከታች አፕዴት የሚል አለ። እሱን አፕዴት ትሉታላችሁ። ከዛ በኋላ ሰክሰስ ይላችኋል። እዚህ ጋር ነው አፕዴት የሚሉት ነው የሚመጣላችሁ። እኔ ስላስገባው አይመጣልኝ ማለት ነው። እዚህ ጋር ይመጣላችሁ። እሱን አፕዴት ትላላችሁ። በመቀጠል እዚህ ጋር ፕሮፋይል ፒክቸር የምትለውን ክሊክ እናደርጋታለን። እቺ ፕሮፋይል ፒክቸር የምትለውን ክሊክ ካደረግናት በኋላ አፕሎድ ፕሮፋይል ፒክቸር የሚለውን ነክታችሁ የፈልጋችሁትን ፎቶ ማስገባት ትችላላችሁ። ከዛ በኋላ ታፍ ጋር ስገቡ ይመጣላችኋል ማለት ነው። ቪዲዮ አደራረግ ደግሞ እዚህ ከጎን ላይ ፔመንት ትመስላለች። ክሊክ ታደርጉታላችሁ። ፔመንት የሚለው ከነካችሁት በኋላ እዚህ ጋር ፔመንት ሰሌክት የሚል አለ። እሱን ክሊክ እናደርገዋለን። ከዛ በኋላ በፔፓል፣ ኤርታይም፣ ቨርቹዋል ካርድ፣ ላይትኮይን፣ ቢትኮይን፣ ሆልድ ማይ ፔመንት የሚል አለ። ብዙ አማራጮች አሉ። በእነዚህ መንገዶች ቪዲዮ ማለት ትችላላችሁ። እኔ ግን ለእናንተ ሪከመንድ ማድረጋችሁ ላይትኮይን ነው። ላይትኮይን ከተለያየ ከባይናንስ ከባይቢት ከሁሉም ዋሌት ማምጣት ትችላላችሁ ማለት ነው። ከዛ በኋላ የላይትኮይን አድሬስ እዚህ ጋር አምጥታችሁ እዚህ ጋር ካስገባችሁ በኋላ ሚኒመም ዊዝድሮዋሉ $5 ነው ማለት ነው። በባለፈው እኔ ገብቼ ሳለ $3 ነበር። አሁን ግን $2 ጨምሯል እና እዚህ ፕላትፎርም ላይ በጣም ብዙ ሰው እየገባበት ስለሚገኝ አሁንም ሊጨምሩ ይችላሉ። እናንተ ቀድማችሁ መጀመራችሁን አትርሱ ማለት ነው። ፊ ደግሞ 0.5 ፊ አለው ማለት ነው። ላይትኮይን ላይ የራሱን አድሬስ ታስገቡለታላችሁ ማለት ነው። ካስገባችሁ በኋላ እዚህ ጋር አፕዴት ፔመንት ትሉታላችሁ። ከዛ በኋላ ራሱ አውቶማቲካሊ ወደ ዋሌታችሁ ወደ አስገባችሁ አድሬስ ያስገባላችኋል። እዚህ ጋር ፔመንት ብለው ሲተነኩት እዚህ ጋር ቀጣይ ፔመንት የሚገባላችሁ ወደ አካውንታችሁ እዚህ ጋር እንደምታዩት ከ16 አወር በኋላ ከ14 አወር በኋላ ነው ማለት ነው። ከ14 አወር በኋላ ወደ አካውንታችሁ ይገባላችኋል ማለት ነው። ይሄ ብዙ ጊዜ የሚገባላችሁ ጧት 1 ሰዓት አካባቢ ስለሆነ ሁላችሁም እንደዚህ አድርጋችሁ ይሄን ፕላትፎርም መስራት ትችላላችሁ ማለት ነው። ያልገባችሁ ማንኛውም ነገር ካለ ደግሞ በኮሜንት መጠየቅ ትችላላችሁ። ይመቻችሁ።